ሄ ጋይስ ከኋላ ያለው BYD ዋናፕ ስማርት ሲሆን 100% እርግጠኛ ነኝ እንደዚህ ሌክዠሪ መሆኑን አታውቁም። በመጀመሪያ መኪና ውስጥ እንደገባችሁ የሚቀበላችሁ በሚገርም ጥራት የተሰራ ሌክዠሪ ወንበር ሲሆን ከወንበሩ በተጨማሪ 12.8 ኢንች ያለው ቆንጆ ስክሪን ነው። ማርሻችሁ በክሪስታል ዳይመንድ ስታይል የተሰራ ሲሆን ከዛ በተጨማሪ ሁለት ካፕ ሆልደር፣ ስልክ ቻርጅ ማድረጊያ፣ እዚህ ጋር የእቃ ማስቀመጫ ስፔስ እና USB ፖርት፣ ትልቅ የእቃ ማስቀመጫ እዚህ ጋር ታገኛላችሁ። ከኤሲ እና ክሩዝ ኮንትሮል በተጨማሪ ሰፊ ግላቭ ቦክስ፣ ሌዘር ዳሽቦርድ፣ የዳሽቦርድ ስክሪን፣ ኤሌክትሮኒክ ሲት፣ በቀንም በማታም የምትዘንጡበት ሰፊ ፓኖራሚክ ሰንሩፍ፣ ሁለት ካፕ ሆልደር፣ ሁለት USB ቻርጂንግ ፖርት እንዲሁም ፓኖራሚክ ሰንሩፍ ከሰፊ ሌግሩም እና 3 ሰው ከሚይዝ ሰፊ ሄድሩም ጋር ታገኛላችሁ። ታዲያ ይሄ መኪና በኢ-ፕላትፎርም 3.0 በሲቲቪ ቴክኖሎጂ ባትሪው የሻንሲው አካል ሆኖ አብሮ ነው የተገነባው። በሩን ስትዘጉት የሚሰማው ድምጽ የመኪናውን ጥንካሬ ይናገራል። የተመረተበት ብረትና የቀለሙ ጥራት ተነፍስ ይሰማቸዋል። መኪናው በቂ የሆነ ግራውንድ ክሊራንስ ስላለው ለየትኛው መንገድ እንዲስማማ ሆኖ ነው የተሰራው። በ177 የፈረስ ጉልበት በ45.12 ኪሎዋት አወር ዝነኛውን ብሌድ ባትሪ ለብሷል። ጎማው በ16 ቁጥር አሉሚኒየም ቸርኬ ነው የተሰራው። ውበቱስ ከ360 ዲግሪ ካሜራ በተጨማሪ የኋላውን ስፔስ ላሳያችሁ። ለእቃና ሻንጣ ፍላጎታችሁ ሰፊ ትራንክ እንዲሁም የጎማና አክሰሰሪ ማስቀመጫ እዚህ ውስጥ ታገኛላችሁ። ይህንን መኪና ማየት ለምትፈልጉ የኔ መኪና.com ሁሌም ከጎናችሁ ነው። ደውሉልን።